ሰላም እንደምን አላችሁ ውድ የዩቲዩብ ቤተሰቦቻችን እንደምን ቆያችሁ እንደምን ሰነበታችሁ በአዲስ ዩቲዩብ ቪዲዮ ከች ብለናል በጣም አሪፍ እንግዲህ መጨረሻ ላይ ፖስት ያደረግንላችሁ ቪዲዮ ወዳችሁታል ብለን እናስባለን ያላያችሁት ካላችሁ ገብታችሁ ቼኪራ ጎጆ ወጣን የሚለውን ቪዲዮ ሰብስክራይብ አድርጉት ላይክ እና የፈለጋችሁትን ኮሜንት ጻፉልን እሺ ዛሬ በጣም በተለየ ቪዲዮ ነው የመጣነው በአዲስ ይሄን ሐሳብ ሳስበኔ 3 ቀን 3 ሌሊት ምግብና ውሃ ብቻ ተጠቀም ነበር ሌላ ምንም ወፍ የለም እና ነገር ደግሞ በደንብ እያገዝኩ ነበር በደንብ እያገዘኝ ነበርና ከባድ ፕራንክ በቃ ታይቶ ማይቶ ከባድ ፕራንክ ነው ዛሬ ያዘጋጀንላችሁ ምንድነው ይሄ ፕራንክ እያሉ ሊሆን ይችላል ምንድነው ንገረኝ እስቲ ንገረኝ ዋት ምናምን ብቻ ለማንኛውም ምንድነው እያላችሁ ነው እኛ ምንድነው እያለ ነው አይደለ ግን በጣም ቆንጆ ፕራንክ ነው ያዘጋጀንላችሁ በጣም ተጨንቀን ተጠበን እኔና እሱ በጣም ብዙ ቀን እየተገናኘን ነው ሴታፑስ ብትል ስንት ሰዓት ነው ጧት እኮ ነው በጣም በጧት ተነስተን ነው ይሄን ቪዲዮ ለመቅረጽ የተነሳነው ምን ማለት ነው 3 ሰዓት ማለት ይኸውልህ ዶሮች በቃ ኩኩሉ የሚሉበት ሰዓት አሁን ነው ተረዳኝ አይደለ ወደ ሐሳቡ ስገባላችሁ እቤት ካሜራ ደቅኜ ምን ብዬ ነው አስተካክዬ በጣም በቃ ተዘጋጅተናል በጣም ነው የተዘጋጀነው ኤልያስ ተኝቷል እንግዲህ ጉዱን አላወቀም በቁመተኛ እኮ ነው እሱ ጉዱን አላወቅም ዛሬ እንግዲህ በጣም በከባዱ ነው የመጣንልህ እንሰራለን አለ ዛሬ እንግዲህ እንዴ ሰው አለን እኮ ሰው እናስተዋውቃቸው እንግዳ አድግባ ወንድ ልጅ ያረዳ ልጅ እሺ ሰላም ባያችሁ እስቲ ሰላም ባያችሁ ሰላም ናችሁ እንዴ ሰላም እንዴ ናችሁ የዩቲዩብ ቤተሰቦቻችን እኔ ሱራፌል ነኝ እሺ ጋይሶች የኛ ሐሳባችን የሚሆነው እንዴት ነው ኤልያስ አሁን ተኝቷል እንግዲህ ይሄ ልጅ ምንድነው በር አንኳኩቶ ይገባና አባቴ ነህ ነው የሚለው ኤልያስ እኔም ስለዚህ ምንም እንደማላቅ ምናምን ሆኜ ከኤልያስ ጋር ምናምን አውቂ ተነስቼ ከእንቅልፌ ምናምን በቃ ብርግግ ምናምን እላለሁ እሱን ሪአክሽን ምናምን የኤልያስን ሪአክሽን ምናምን አንድ ላይ ነው ያለን ማለት ድጋሚ ሐሳቡን ስደግምላችሁ አቢ ሱሬ ማለት ነው ትገባና አንኳኩታ እዚህ ቤት ነው አባቴ ያለው አባቴን አምጡ ነው የሚለው በቃ አባቴን ድንግጥ በቃ እስኪ ብርግግ እኔ ማውቂ እስኪሉ ድረስ ማለት ነው አይደል እንዴ አባቴ ነው ያለው እዛው ቤት አዎ አባቴ ነው ያለው እዛው ቤት በቃ እንባህ ምናምን እየመጣ ምናምን ለሱ እንግዲህ አይደው በደንብ ነግረናል በጣም ተዘጋጅተንበታል ሐሳቡን ያመጣው እናንተም እንደምትወዱት በጣም እርግጠኛ ነኝ ሐሳቡን ያመጣው እሱ እኮ ነው አይደል እንዴ ሻይ ቡና እያለ ምናምን ይሄ ሐሳብ መሰራት አለበት አላልከኝ ባለፈው አራዳ ልጅ እንግዲህ አይዲያው በጣም እንደምትወዱት ተስፋ እናደርጋለን በጣም ይሄን ቪዲዮ እንግዲህ ላይክ ሼር ሰብስክራይብ ማድረጋችሁ ማይኩን እንዳይረሳ ቆይ በደንብ አዘጋጅ አሰናደው ተሰናድቷል እኮ አይደል እንዴ ምን እኛ ስንት ላይ ፈሳልፈናል አትሉም መነጽሩን ያውልቋል አይደል መነጽሩና ተገቢና በቃ ታውልቋል አባቴን አምጡት አንተ እንዳላወቀ እኔማ በቃ ዝም ብዬ ምናምን አይደል አዋክዋለሁ አውቄ ምናምን ቁጭ ብዬ እሱ እንዳላወቀ የተፈጠረው ታሪክ ምናምን ነው ማለት ነው ጋይስ እንግዲህ ወደ ቪዲዮ እንግባ ቀጥታ ወደ ገደል አንዴ ቆይ ሱራፌል አለ ከካሜራ ጀርባ አሰናድተናል ሁሉንም ነገር አሰናድተናል ሁሉ ነገር ሲታጣው መደንገጥ አለ ትገባለህ አንተ አባቴን አምጡ በል አባቴ እዚህ ነው ያለው አንተ ሰብስክራይብ አድርጉ በላቸው እስቲ አንተ ሰብስክራይብ አድርጉ ሼር ላይክ ኮሜንት ይመቻችሁ የስጊኒ ነው በላቸው ወደ ቪዲዮ እንግባ ቀጥታ ወደ ፍራ ሰላም እንዴት ናችሁ እኔ ሱራፌል ነኝ ባበደ ዛሬ በዩቲዩብ ቪዲዮ መጣና እስከመጨረሻው ማየት አይረሳ ሰብስክራይብ ላይክ ሼር በማድረግ አይረሳ ይመቻችሁ ጋይሶች ልጁን ይዤው መጥቻለሁ እንግዲህ በጣም ቀስ እያልኩኝ ነው እያወራሁ ያለሁት ምክንያቱም ውስጥ ተኝቷል ምናምን እሱ ካሜራው ራሱ እየታያችሁ ያለሁት እንዲከፍ ብሎ ምናምን ነው ምክንያቱም እሱ ማየት የለበትም በጣም ጥግጋ ነው ግድግዳው ጋር የለጠፍኩት ልጁን ሰራበታችሁ በጣም ሰጥይኝ ነው በጣም ኤክሳይትድ ሆነናል ምን እንደሚፈጠር አላውቅም እንግዲህ እና የሆነ ይሄን ነገር አይቶ ምን ሊሆን እንደሚችል ኤልያስ አላውቅም ምክንያቱም እንደዚህ አይነት ነገር አስቦ ስለማያውቅ በጣም ያስደነግጣል ብዬ አስባለሁ በጣም የተንሾካሾክ ያለውትና እንደዚህ አውርቼ አላውቅም በህይወት ዘመኔ እንደ በቃ አሁን አሪፍ ነው አይደል ያለው ነገር እና ምን ሊጠረጥር አይችልም ስለዚህ ቆስቲ ኤልያስ
ሰው እንትን እያለ ነው እባክህ ሰው እየፈለገ ነው ና እስቲ ና እንዴ ና የሆነ ህፃን ልጅ እየፈለገ ነው ኤልያስ ምናምን እያለ ና እስቲ ኧረ ና በእናትህ አንተ እንዴ አንተ ና እንጂ ምን ሆነህ ነው እንዴ ልጅ ነው ብዬ ውጣ ልለውም ብዬ ነው እንጂ አባቴ ምናምን እያለ ነው ከቅድም ጀምሮ ያልገባኝ ነው። ኧረ እኔ ደንግጫለሁ በእናትህ በጣም ልጇ አምርሯል ውጣማ አለኝ ከቤት እራሱ አንተማ ያው እንግዲህ በቃ አባቴ ነው ምናምን እያለ ነው እንግዲህ እራሱ እንትን በለው እኔ ምን ላድርግማ አቢ ከማን ጋር መጣ ነው ከሱ ጋር መጣ ነው ኧረ አይደለም እናቴ አባቴ እዚህ ነው ብላ ማን ነው አባቱ አንተ አባቴ እራሱ ወደ ቅድም ጀምሮ እየሳኩ ነው አንተ ያማል እንዴ እኔም በጣም ግራ ገብቶኛል እኔ ሆነች ያርጉት ራሱ በቃ እንዴ አንተ ምናምን ልጅ እንዴት ታረጋለህ ነው አስተኔ ሸሚዞኝ ያስገባው እንዴ እኔ አዲስ የገቡት ልጅ የላቸውም ብራዘር አቢ የማን ልጅ እኔ የመቅዲ ታራቻ ወላደ የመቅዲ አባቱ ማለት አንተ እንግዲህ መቅዲ የምትባል ታውቃለህ አባቱ አንተ ልጅ እኮ ሊሆን ይችላል እኔ አላውቅም እንግዲህ የማምን ችግር ነው ያለበት በስንት አመት ወልደው ነው ግን አሁን አንተ ልጅ ይሄን እስከሚያል ድረስ ደብቀኝ ነው ሚኪያስ ሲመጣለታቸው ወርዶ ነው ስንት አመት ነው ስንት አመት ሰባት ከማጋን መጣው እኔ እናቴ ልቀል አንተ ስንት አመት ነው ግን አንተ በሰባት አመት ሁሉ ደብቀና ሰባት አመት አንተ ማን በሰባት አመት ነው ብለህ ታድርገው እንዴና ስለበለ ብስኩቱን አንገዛለት እስቲ አውሩ እስቲ ተጫወቱ ኧረ አንተ ማን አዲስ የገባችሁ ተከራይማት ናችሁ ኧረ አይደለም ኧረ እኔ እናቴ ናት ያላከችኝ እዚህ የት ነው ሰፈሩ እኔ እዚህ የት ነው እዚህ የቡዳ ሀገር አሉ ወንድሜ ከማን ታገኘ አባቴ እንፈልጋለሁ አባቴ እዚህ ቤት ነው ብሎኝ ነው የመጣሁት እኔ በር ሲያንኳኳ ስንት ሰዓት ሙሉ አንተ ያማል ምን በር አንኳኩቶ ብቻ ነው የገባው ከኔ ጋር ነው እንጂ ገባው እኮ ከኔ ያመጣው አንተ በር ጋር ነው ያገኘሁት እኔ ግቢዋን ነው በር ጋር ነው ያገኘሁት በጣም እየተንጓጓሰች ምንድነው ምናምን ስል አባቴ ምናምን ብሎ እየቀወጠው ነው እንደውም አሁን ተረጋጋ ሲያገኘክ እንጂ ማን ያመጣኝ ነው እናቴ ማን ብላ ማን ብላ ይሁን ነው ዘንድ ነው ወንድም ስልክ እየጠበቁ ነው ብቻውን ጥያው አልሄድም ብዬ ነው ሴትዮዋ ራሱ ጻድኝ ነው አንተ መራጭ ነው እንዳንተ ምን ሆነ ነው የማን ነው እኮ ሱራፊ ሰባት አመት ሁሉ ደብቅ ሰባት አመት ሙሉ የት ነው ያደከው እናት ቤት ተሳስተ ይሆናል ይኸውልህ ከላይ ኳል ከላይ ይሆናል አይ ግን እኔ ስለ ይመተመሰላላችሁ እውነቱን ለመናገር ስማ የአባትን ስም ማን ያረካው ነው ሱራፊል ማን ነው ሱራፊል ኤልያስ ነው እንዴ እስካሁን ድረስ የጉድ ሀገር አለ ሚኪያስ ቁርጥ አባቱ ነው ግን ሚኪያስ ይታል ሚኪያስ ውጪ ነው አይ ሚኪያስ ነው አይመስልም ሚኪያስ ምንድን ነው ኤልያስ ብለው ይላኩ ማን ነው ስሙ ማን ስንኳን ተቋለ ይናተ ስልክ ስንኳን ተቋለ አላቆ ማን ይላል አንተ እኔ ምን ላድርገው ልጅ ነው በጣም ልጅ ነው እኔ እኮ ደንግጬ እኮ ነው እያየሁት አንተ አይኑ ደግሞ ራስን አይንህን ነው የሚመስለው ሚኪያስ ና እንጂ አውራ አንተ ምን ሆነህ ነው እንዴ ልጅ ነው ልጅ ደግሞ የልጅም ባለም አንተ ራሱ የማን
እያለቀሰ ነበር የልጅን ባከባሩ ነው የምላርገ ታዲያ እኔ በማላውቀው ነገር እንደዚህ ስትባል አንተ ወላሂ ይወጣል ወላሂ ለምን አስገባው እንደዚህ ልጅ አባቴ ነው ይላል አንተ ሳሊ ሰንኮ ከቤቱ አትከፍተም እኔ አገባኝም በእናትህ እኔ ራሴ አልተኛውም ቀኑን ሙሉ አንተ የእናትህ ስልክ የለም የለም ስሟ ማን ነው እናትህ መግደላዊት መግደላዊት እኔ አሁን እሺ እኔ ጋር እንደ መግደላዊት የምትባል ሴት በታሪክ እኔ አይቻልም በላይኛው ፎቅ ልጅ የላቸውም ምን ሆነ ነው እንደኛ ወጣት እኔ ሲጀመር በምን ኮንፊደንስ ነው እሱ ራሱ አውቆ ምን ብለው ነው እናትየው የመጣው አባቱ ብለው ሲመጣ እንደዚህ ብለን አስገባ አይ እሱ ማለት በኮንፊደንስ አባቴ ነው ምናምን ብሎ ከመጣ እኔ ምን ላድርግ ይችላል የማንኛውም ሴት ዘቡ ብሎ ሊገባ አይችልም ልጅ ነው አቤት ሰፈረን ታቋለህ ሰደን ባል የለችም እናቴ የለችም ማለት እንግዲህ እዚህ ቤት ታው ተረጋጋ ወጣትነት ሰዓትን ይፈጃል አልኩኝ መልክ ሰው የዛሬ 7 ዓመት ማለት ተረጋግተን ነው አይ መከረም ብዙ ሰው መከረም እንዳላችሁ እንግዲህ ሚኪያስ መጥቶ ይስማና እንግዲህ ነገር አለባገር ሄዳለችን ማን አለኝ ያንተ ያለ ነበር ማባቴ ደውል ግቢ ይስራ ምን አጋጠው እንዴ ደውል ይስራ ጭራሽ ዲጂታል ነው ለራሴ መስራት መግደላዊት የምትባል ሴት በህይወት ዘመን ያጋጥመኛል። ኧረ እባክህ ፊት እኮ ይመሳሰል ቁመቱ ራሱ እኮ አንተን ነው የሚያክለው ልጅ ራስህን ነው እንትና ለሚኪ ጋር ደውለትና እንትን የምትለው ነገር ፈጥረን ብለን ያገባል። እሺ ሰፈረን ማተቆማቢ በቃ ትንሽ ረፍት አድርገው ልጁ ራሱ በጣም ደክሞታል ጉስቁል ብሏል ትንሽ እኔ ልጅ ልጅ ትቼ አልወጣም ምን ሆነ ነው ያንተን ዕዳ እኔ ልወጣ እንደ አንተ ምን አገባኝ እኔ ኧረ አንተ በእናትህ የልጅ አምላክ መጥፎ ነው የልጅ እንባ መጥፎ ነው የልጅ እንባ መጥፎ ነው ልጅ መጥፎ ነው ልጅ በረከት ነው ብዙ ሰው ልጅ ሲያገኝ ነው እድል ያገኘው ታው ልጅ በረከት ነው ና ይሄው ምን አንተ ህፃን ልጅ እያለ እኮ ልጅ የሚያስቸግረው ካደገ በኋላ አሁን እኮ ጎረምሳ ነው እኔም ፈርቶ ነው እንጂ ይመታል ጡንቻው ነው በጣም ግን እኔ እናትየውን ሳላደንቅ አላልፍ እስከ 7 ዓመቱ ይስቲ ጠብደል ብሎ ነው ምንድነው የምትጠለው በርጋ ራሱ አንኳክቶ መጣ እናቴ አረብ ሀገር ነች ብቻዬን ምን ልሆና እናትየው 7 ዓመት አሳደገች አቢ አቤት ቀና ብለው አቤት የቤተሰቦች ከዚህ በፊት የምንኖርበት ቤት የለም ከዚህ በፊት የምንኖረኝ ነበር እዛ የት ነው እዛ ህፃን ልጅ ነው እንዴት አንተ ደግሞ ኬት ያውቀዋል አንተ ሰፈር ያጠራል ያሳድገው ወስደህ ችግር እኮ ነው ያማል ዝም ብለህ ልጅ ታስበው አንተ የህፃናት መብት ይከሳል በእናትህ ልጅ ነው ልጁ የህፃናት መብት ልጅ ነው
ልጅ አባቱ እንደው ሲመጣ ዝም ብለህ ታስገባው አይደለም። ምን እንደሚፈጠር ማን ያውቃል? እኔም ወንድ ልጅ ነው። የሚኪ ልጅ ነው። ፊቱ ያስታውቃል። የሚኪ ልጅ ፊቱ አበለናታ የሚኪ ልጅ ፊቱ ያስታውቃል። ያው የሚኪ ፊት ሰፊ ፊት እኔ ቁመቱም አንድ ነው እኮ አሁን ከዚህ በላይ ቁመቱም እኩል ነው ካንተ እኮ ቁመቱ በቂ ነው። ቶ ሌላው ነገር ነው። አሁን ጁስ ምናምን ገዛለት ወጥተህ ሽርሽር ጠይቀው እስኪ የት እንደሄደች እናቱ አንተውን እስቲ ማን ይሞት እኔ ፈርታ እንጂ እናትየውን አታውቅም። መቅደላዊት ነው መቅደስ ነው ያለው። ማን ያልከው? መቅደላዊት አንተ መቅደላዊት ነው አታውቅም። አይኔ እኮ ይናገራል እኮ እየዋሸኸን እኮ አይኔ ይናገራል እኮ አይኔ ይናገራል። አይ ልጅ በልጅነት ነው ሲጎል በ7 ዓመት ገባል። ትምህርት ቤት ገብታለህ? አዎ። ስንት ያክፍል ነው? ሮግቤት። አረ የግል ነው የሚማረው አይደል? ጀግና ናት ማለት ወይ ጉድ! ፊት አያስታውቅም እንዴ? የሚኪ ፊት ሚኪ በምንም ታሪክ እንደዚህ አይነት ልጅ ሊወልድ አይችልም። ሳይኮር እንኳን እንደዚህ አይነት ልጅ አለ ሚኪ። እኔ ከዚህ በላይ ምን ማድረጋችሁ ተችሏል። ይኸው ወንድሜ እኔ እኮ ለአንተ ጓደኛዬ ስለሆንክ ነው እኮ ልጅን መንከባከብልኝ ጥዬ እወጣለሁ እኮ እኔ ስልክ እየጠበቅኩ ነው። አዲስ ምን አገባኝ? የራስህ ልጅ ነው ወንድሜ። ይኸውልህ መተህ እቅፍ ድግፍ አድርገህ ተንከባከበው። እስካሁን እኔ ጠበቅኩልህ። ሀላስ ቁጭ በል አንተ ፈራ አልፈራ እኮ አይደለም እኮ ቁጭ ብለህ ምንም አንተ ስለፈራ አይደለም። አንዴ ወልደዋል 7 ዓመቱ ነው ልጅ። ቁጭ በልና ብለህ ታስፈራራኛለህ። እኔ እንደምልኩት ይንኩርብደኛል። ኧረ በእናትህ ዝም በል አይኔ ያስታውቃል። ቁጭ በል ምንም ፍራት ነው የለም። ቁጭ በል እናትህ ያስቀምጥልኝ ያለች ቦታ ላይ እዚህ ያመጣችው ቦታ ላይ እሺ፣ እዛው ትጠብቃለች። ይዛት እዚህ ነው ገበሬቲን አጥጸኝ ልጅ ያው ዘመድ አዝማድ ምናምን ሰብሰብ እኔ ራሱ ልጅ ስላለብኝ በደንብ ቼክ ተደራረጉ በደንብ ምንድን ነው ወደ እኔ እኮ ወንድ ነኝ አልወልደውም። ኧረ አንጀት ይበላል በእናትህ። ኧረ እግዚአብሔር አንጀት ይበላል። ኧረ በእናትህ አንተ አታስብም ምንም በቂ አይቀመጥም እንዴ? ደግሞ የሚጠይቀውን ራሱ እኮ መስራት ከመልስም እኮ ታዲያ ልጅ ነው አተ ልጅ እንዴት ነው የሚመልሰው? የሚኪ ነው የደውልለት ሚኪ ያስገደውልለት ሚኪ ያስገደውልለት እንዴ ሚኪ ገደው የራሱ ጉዳይ ይሰራል። ምን አይነት ጣጣ ውስጥ ገቡ በእናታችሁ? የራሱ ስራ በኋላ መጣደቀ ልጅ መንከባከብ ምናምን ነው ይፈጠራል። እምነት አባትነት ይባላል አይደል? አንተ ምን ነው ዘገኝ በኋላ አምጣለት እንካ ዋጣጣስ እንካ ቶስ ማነው? ሁለተኛ ልጅ ነው። ሁለተኛ ልጅ ነው። አሁን ሁለተኛ ልጅ ከመጣ ራስ ትቀበላለህ። ና ስማ አንተ ልጅ ነው እየተማረ እስቲ ቁጭ በል እስቲ የጉዳ ሀገር አለ። ቁጭ በል ቁጭ ብድግ በል ጠጣ እስቲ አሁን ጠጣ ኬኒ መቅደሌት የምትባል ሴት ታውቃለህ? እንደዚህ ያለቀ አንተ እኔ ሴት አለ መቅደላዊት እድላይት አይሻልም? ምንድነው የምታስለቅሱት? እኔ ምን ላድርግ? እኔ እኮ ይኸውልህ ስማ ከቅድም ጀምሮ ተንከባከብኩልህ፣ አመጣሁት፣ አስገባሁት፣ ሴትዮ አስገባሁ አለችኝ፣ አስገባሁት።
አለቀሰም። ወንጠረኩለት ብስኩት ገዛውለት ዋጣ። ከእንቅልፍ ቀስቅሼ ሰው እየፈለገ ነው አልኩ አይደል? አባቴ ነህ አለ። እመን በቃ አባትነት እምነት ነው። 7 አመቱ ነው ልጅ እስከዛሬ ተንከባከብ። እናትየው አረብ ሀገር ሄዳለች። ማንም የሚደግፈው የለም ይሄ ልጅ። እኛ እኮ ነገ ወንድ ልጆች ነን፣ የሚገጥመን አይታወቅም። አቢ አይዞህ በቃ ማን ነው ተብለህ ይላል? ስም ማን ተብለህ ይላል? ኢላ አቢ አንድ እንጀራ በወጥ መጫስ ልጅ ይዞ መጣ። አንተ እሱ አትበል። እኔ ሲያንኳኳ ታዲያ ምን ልበል? እኔ ምን አገባኝ? ዝም ብለህ ታስገባለህ። በግድ እኔ ልጅ ልታደርገው ነው? አይቻልም እኮ ወንድሜ። ቢሆን ይቻል ነበር። በግድ እኔ ልጅ መሆን አይችልም። አንተን ነው የሚመስለው ልጅ። በእናትህ ወንድሜ መጀመሪያ ነበር አመንጠቀቅ መጀመሪያ ነበር ልጅ ከተወለደ በኋላ ተሰቃይ። ችግራችሁ ከይ ነው እኮ አትዘጋጁ መጀመሪያ፣ ከዛ ልጅ ታሰቃያላችሁ። የራስ ልጅ ላይ ልጅ አለ። ይሄ ልጅ የቤት ቁጥር ተጠቁሞ አባቱ ነው ተብሎ ግቢውን ጠቁሞት ሲመጣ ደግሞ አባይ ብላ አቀፈ። ሽታን እንኳን ያውቃሉ። ከልጅ እኮ 2 አመትማ አብራችሁ ኖራችኋል። ስሰክሰን ነው ኑሮ ሲከብድ ነው ለኛ የመጣው በእርግጠኝነት አምሹር እናት ዳንተ ልገለው ነው እንዴ? አንተ ና በእናትህ አሳድገው ልጅ ልጅ ነፍስ ልጣል ወይ አንተ እኔ በእናትህ ልጁን ይዞ ቁጭ በልና ከእናንተ ብሶ ለውጣ ነው አንተ ትላለህ እንዴ? ምንድን ነው እናንተ ቁጭ በልና በቃ ወደ መጣ ማንንም እኛ አይደለም እንዳንተ እሱ ነገር መጣው አስገባውት እያለ አይደል እንዴ? አሟል እንዴ? ያማችሁ አንተም የወጣች ዘጋነታችሁ ዳለናት ቢጂ ያስጨን እንዴ? አንተ ላበላቡ ነው እኮ ለደቂቃ መጥተህ ነገር እንደዚህ ላበላቡ እኮ እንዴ? ወጣላ እኛ እዚህ ማንም እንትን ተላለ የመጨረሻ ሰማኛለህ? አንተ ግንባሩ ለተልጧል እየሳይልኩ ሰማኛለህ? መንገዱን እያሳየለ እንወስዳለን። በታክሲ አብረህ ተከትለህ የድሮ ቤት ላይ እንወስዳለን። አንተ አባቴ ጋር ቤት እንደተነሳው ምን ያደርግ ነው? ፍራንክ ያዥ እንኪያዛል። አይ ይሄ በጣም ልጅ ይፈራል። ልጆች እኮ አንተን ሳይሆን እንደሚሮጡ አናበቃ። ያበደ ፕራክቲስ ነው ያመጣችው ልጅ። አንተ ከኛ ያመጣው ልጅ አንተ ናቲ ከኔ ልጅ ነው ያመጣው። ልጁን ከኛ ያመጣችው ልጁን ከኛ ያመጣው ምርጥ ልጆች ይመጣሉ። ኬት አንተ መልኩንም ደግሞ እኮ ሳይው እኮ ነው ከመር መስለኝ እኮ ድረግ ዘፈረስ ነው ዘፈረስ አይደል? ማይክ አንዴ ማይክ ካሜራዬን ሰላም በልልኝ። ካሜራዬን ሰላም በልልኝ። ዘፈረስ ነው። በስመ አብ ወወልድ ወመንፈስ ቅዱስ
የሆነ ትንሽ የሆነ አላ የሆነ በጣም ጭንቀት ያለው ፕራንክ ነበር። እኔ በጣም ደብሮኝ ነበረ። ምክንያቱም የሆነ አያምንም ልጁ በምንም ነገር አያምንም። የዛሬው ቪዲዮ ይሄንን ይመስላል። አንድ ያታወራልኝ ተመልካቾች ኦዲየንስ ሰላም በልኝ። እንዴት እንደደነገጥክ ቼክ አታረግ። ተርበተበት እኮ አንተ ማውራት አቃተህ። አራራው አንተ አሁንም እኔ እንጃ። ይልጅ ግን ዛሬ እንበላችሁ ልጆች ቼክ አድርጉ። ይሄ ልጅ በጣም ጸዴ ልጅ ያሺ ነው። በጣም ያበደ እኔ ራሱ እግዚአብሔር ላቢ ምናምን አለው እኔ ማዋል እንደ ዛሬ በጣም በቃ እግዚአብሔርን ያበደ ቪዲዮ ነው የሰራነው። የሚገርም ፕራንክ። እኔ ፕራንክ ምናምን ብዙ ጊዜ አልወድም፣ ግን ይሄኛው ፕራንክ ወድጄዋለሁ። ሀሳብ አስተያየታችሁን ሁላችሁ ኮሜንት ላይ አጋሩ። ኔክስት ደግሞ በጣም አሪፍ ቪዲዮ ምናምን እንደምንለቅ በጣም ባለሙሉ ተስፋ ጭነን አንተ አለና ይመጣ ነው መሰለኝ ነው። ሰላም በላቸው፣ እወዳችኋለሁ በላቸው፣ ቻው በላቸው። አንተ ይመጣ ከሪያ አራታ ነው እስታን ሰው ነው እግዚአብሔር አንዳሰው አንተ አንሳለ ኧረ እባክህ አይሽ አንቺ ጭኗን ነው አንተ አነሳለሁ ፕሮብሌም እኔ እንትና ለዋንዶስኪ ያነሳኝ ምን። ለማንኛውም በዛሬ በጣም ያበደ ቪዲዮ ትንሽ ጉንፋን ይዞኛል። ለዛ ነው ድምጼና አምራጅ እና እስቲ የሆነ ነገር ባያችሁ በጣም እንወዳችኋለን ምናምን ባላችሁ በጣም እንወዳችኋለን። አይ ከሱላ ተጠቅቁበት ያለው ክብደት ቻው በላችኋሽ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቀጣይ ደግሞ እዚህ ጋር ያበደ ቪዲዮ ቀጣይና ያበደ ቪዲዮ ሻወርና እኮ ቻው በለልኝ። ቻው እሑድን ቢያንስ እንታጠብ።